የምርሽ ነው? አንተ ዝም በል ስለ አታወራኝ አንተ ስለወሬ አታወራ ቡሪካ ምን አይነት ሰው ነህ? ምን አይነት አሳፋሪ ሰው ነህ? ያማህ እንዴ? በሽተኛ ነህ? ኧረ ቡሪካ በቀላሉ እንላቀቅ መስሏል። ምን አይነት ሰዎች ናችሁ? ያማችኋል። ቃላት ያማቱ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋትቼ ውስጤን እያዳመጥ ሲረበስ ስሜቴ መኖር ያስጠላኝ በማጣቴ ቃላት ያማቱ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋትቼ የማይዘንብበት ቦታ ነው። ከተጎዳ እንውሰደው አንድ ሐኪም ቤት። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ያለን ደህና ነን። እንግዲህ ዛሬ የሆዳችንን በሆዳችን ይዘን እኔና ቡሪካ የሆነች ትልቅ ነገር አስበን መተናል። ማለት በቃ ሁሉንም ነገር አይተን ሊሳካልን አልቻለም። ተጣልተን በቃ ብዙ ነገር አድርገን ሊሳካልን አልቻለም እና ወደ አንድ መስማማት መተናል እኔና ቡሪካ ዛሬ። ያው ከልባችን ነው ብዬ አስባለሁ። ብዙ ነገር ነው ያወራነው። ያው ግን በመሀል ፍቅር እየተጎዳች እንደሆነ ገብቶናል። በእኛ ጦስ ደግሞ ፍቅር ይሄን ያህል መጎዳቷ ተገቢ አይደለም ብዬ አስባለሁና ፍቅር ብዙ አይነት ውሳኔዎችን ወስናለች። ቢሆንም ባይሆንም ማለት በቃ ምን ያህል እንደተጎዳች ያሳያል ያ ነገር። ባትጎዳ ይሄን አይነት ውሳኔ አትወስንም። ያው ትታ እስከመሄድ ታጀራ ሆናለሁ እናቴ ጋር ሆናለሁ እስከ ማለት ይደርሳለችና ምን ያህል ብናስቀይማት ነው የሚል ሀሳብ መጥቶልናል። ያው በእኔና እሱ ጦስ ፍቅር አትጎዳ። የኔና የእሱ ሀሳብ ዛሬ እሱ ነው እና ጠርተን ማለት ሀሳቧን አልቀየረችልንም። ሀሳቧን ልትቀይርልን አልቻለችም። ስለዚህ እንደምንም ብለን ወደ አንድ መስማማት መተናል። ያው እኔ ማለት ያቀረብኩልህ ሙሉ ሀሳብ ከልቤ ነው። ገብቷል ፍቅር። እኔ እንደዚህ አይነት ክብድ ያለ ውሳኔ ስትወስን አላየኋትም ከዚህ በፊትና ሆነ ማለት ነው። ሰው ያን ነገር ፈርቼ ነው አሁን ሰላም የሚሰጣትን ነገር ነው ማድረግ የምፈልገው። አሁን ላይ እሷ እስቲ ልክ ነው ብላ የምታስበውን ነገር እንድታደርግ እንፍቀድላት፣ መብቷን እናክብርላት ብዬ አስቤ ነው። ያው ለኔም የተመኘችልኝ ነገር ወድጃለሁ። በዚህ አጋጣሚ ያው ድራኛለች ማለት ድራኛለች ፈቲ። ብቻ ግን ያው የኔ ትክክለኛ ፍላጎት አሁንም ነገም ወደፊትም የሷ ሰላም ነው። ሰላምሽን የምታገኝ ከሆነ ምንም ነገር ለማድረግ ዝግጁ ነኝ። ዝግጁ ነህ ብዬ አስባለሁ። ሰው እንጠብቃትና ያለውን ነገር እናያለን። አጋጣሚ ሆኖ ደግሞ መታወል ከማን ጋር እንደሆነ ታለች። አይቻልም ሰላም ነው። መታወቃችሁን አውቃለሁ እና እንዴት ናችሁ? ደህና ነሽ? ለምን ነበር የጠራችሁኝ? ማለት ተቆጥቷል። ምን ሆነ? እስኔ ነው ያባት ምክንያቱም ማወቅ ፈልጋለሁ። ተረዳችሁኝ አይደል? እሷን የጠራችሁበትን ምክንያቱም ማወቅ ፈልጋለሁ እኮ
በልኩ ምንድነው የሚያስቅክ? አይ ነው ከኔ ጋር የመጣው እኔ ነኝ ጠርቼ ያመጣሁት እና ዲስሪስፔክት እንድታደርጉት አልፈልግም። ማውራት ያለ እኮ የሚያስቅ ነገር እዚህ ጋር የለም አይደል? ዝም ብላችሁ ተረጋጊ እንጂ እንዴ አትሳቅ። ምንም አልኩኝ። ኦኬ ሶሪ። አይ ነው ማለት ቁም ነገር ባይዜ ለቁም ነገር የምርሽ ነው ፍቅር ለቁም ነገር ነው የጠራንሽ። የምሬ ነው ቪዲዮ ያዝ ለቀልድ ነው እኔና ያካተተን ነው። አው ማለት አይ ደግሞ እሱ እንዲሰማ ፈልጋለሁ። ማን ነው እንዴ ፍቅር ምንድነው? አይ ነው እኔ ማን ነው ካሜራውም ጠፍቶ ምናምን ወሮት እንችላለን። ተረጋግጡ እንዴ እኛ እኮ ነው ያዝነው ካሜራው እንደው ማን ነው ፍቅር ምንድነው? እሺ እሱን በቃ እንደሌላ አስባችሁት ከኔ ጋር አወሩ። ለምን እናት ከዛሬው በተለየ ለቁም ነገር ነው የጠራንሽ። እኔ እንደው እሺ አብረን መሆናችን ያስደነግጥሻል ወይ ደግሞ ምን ለምን የሚያስደነግጠኝ እንዴ? ትፈልጊዋለሽ እኮ እኔና የብሪካን ሰላም እንዴ ተታርቃችሁ አይደል እንዴ? ተታርቃችሁ ሆናችሁ እንዴት ነው አንድ ላይ መሆናችሁ የሚያስደነግጠኝ? አይ ነው ብቻ ግን የሆነ ዝናቡ እንትን ሳይበስ ቶሎ የምታወሩት ነው እኮ መሄድ ይችላል ማለት አይችልም። የት ነው የሚሄደው? ለምን ሄዳል እንዴ? አሬ ልጅ ያሳቀኝ። ቆይ አንዴ ድምጹን ያዝ እስኪ። ሰላም ነሽ? ደህና ነህ ማለት እንካስ አልገባኝም። እንካ እንዴ በእናትህ እንዴ ምንድነው? አይ ችግር የለውም። ማውራት ያለብንን ማውራት እንችላለን። እንዴ ማን እኔ ጋር? አረ እንዴ ተረጋጋ። ምን ሆነ? በሰላም እንደዚህ ከሆነ ችግር የለውም። ብሪካ ተረጋጋ። አይደለም ደህና ነህ ወይ? ምን ሆነ? ተረጋጋ እንዴ ልትደባደቡ ልመቱኝ ነበር። እሱን ይዤ ጋር የጠራችሁ አንቺ ፍቅር እንደዚህ የምታወሪ የምርሽን ነው? እሺ አንዴ ማለት ወንድም ፍቅር ማለት ሆን ብለሽ ነው እንደዚህ አይነት ነገር የምታደርገው? ምንድነው ሆን ብዬ? በቃ እኛና ሶስታችን እኮ ሁለታችሁ እና እኔ ተለያይተናል አይደል እኮ ዛሬ ያን ነገር ምንድነው ማስተካከል ፈልገን እኮ ነው የጠራንሽ። ምኑን ነገሩን ሁሉ በቃ ማለት አንተ አልገባህም ነው። አሁን የእሷን ጭንቀት መረዳት ከብዶ ነው። በትንሹም ቢሆን አውቃለሁ አይደል? ስለዚህ የእሷን ጭንቀት መረዳት ከብዶ ነው ይብር ታውቀኛ ማለት ባይነ ነው የምታውቀኝ። ለምን ነው የሚወራው እንደዚህ አይነት ምንድነው የምታውቀው? ምንድነው የምታውቀው ስለኔና ስለ ኦኬ ትተዋወቃላችሁ ነው እናንተ? አረ ባይና አውቀዋለሁ። ቡታጀራ ላይ ነው የማውቀው። ቡታጀራ ላይ ነው የማውቀው። ባይነ ነው አትመልስላቸው፣ አትንገራቸው። ችግር የለም። ታውቃለህ ስለኔና ስለሷ እንዴ? ማንንም የሚያውቀው ነገር እኮ ምንድነው የምታውቀው እኮ እያወራህ ምንድነው ታዲያ? ምንድነው ቃታታችሁን ቀስራችሁ ፍቅር? የምታወሩት? ቆይ አይደለም ደህና ነሽ አንቺ? እንዴ እኔ ይዤ የመጣሁ እናንተ ናችሁ እንጂ ደህና ያልሆናችሁት። እኔ ይዤ የመጣሁትን ሰው እንደዚህ ማውራት በሰላም አይመጣም እንዴ? ኖ ስለመምጣቱ እኮ አይደለም። በሰላም አያወራም እንዴ? ከዚህ በል እንዴ ይወጣጠራል እንዴ? እሺ ተረጋጋ። ይኸውልሽ ፍቅር እኛ በዚህ ዝናብ አንቺን የጠበቅንበት እኮ እየበሰበስኩ ነው ይታያል። ትልቅ የሆነ ምክንያት አለ። ደግሞ እንትን እንዳይበላሽ ትልቅ የሆነ ምክንያት አለን። እናት የሚሄድ ከሆነ ብቻሽን እናውራሽ። እስከዛሬ አታወሩኝም። አንድ ማመን ያለብህ ነገር ምን ታውቃለህ? ምንም ይፈጠር ምንም እሷን ትቻታለህ። ከዚህ በኋላ ማለት ነው። ለምን እናት በቃ መናገር ያለበትን ተናግሯል። ስለዚህ የግንኙነት አንዴ በካሜራ ላይ ማየው አሁንም ማየው ያው ነው። እሺ በስትክክል ቆሚ ስማን ቢያንስ ሪስፔክት ይስጠን። ለሱ አስልሽ በቃ ለሱ አስል አየተማ አባት አላውቅም፣ አንተንም አላውቅም። ረዳኛ የመጣሁት ከሷ ጋር ነው። ለሱ አስል አክብር ያውራችሁ አንዴ እሱ ያውራት። ቆይ ቶ ናኒ እናንተ እናውራ እንዴ። እሺ አንዴ ወንድሜ ይኸውልሽ እስቲ ስታው ሌላ ነገር ኧረ ቢስሚላህ ወንድሜ አንዴ አጥፎ አንተ ካሜራውን አጥፎ አንተ ካሜራውን ምንድነው? ምን ልታረግ ነው? እሺ ካሜራው ጠፍቶ ምን ልታረግ ነው? እሺ አንዴ ወንድሜ ትረጋጋለህ፣ አለበለዚያ ሌላ ነገር ነው የሚከተል። አንዴ እያረጋጋሁልህ ነው ፍቅር። አንዴ ቡሪካ አንዴ እሺ በለኝ። እሺ እየዘነበ ነው ዝናቡ እየበረታ። እሺ አንዴ አትመጻደቅብን። እሺ አባቴ ምንድነው? ያውቃለሁ እኮ ሌላ ነገር ልትፈጥር አትሞክር። የሌላ ካራክተር እሺ ምንድነው? ከሱ ይዤው ስለመጣው ነው ወይስ ሌላ ነገር ነው እያናደዳችሁ ያለው? እኛን ልታናድጂ ነው ወይስ የእውነት ነው የሆነ ነገር እንትን የምታረግ? የእውነት ነው። እኔናስ ነው ብላችሁ ልቀቁት። እሺ ነገር መጨረሻችሁ አያም ተረዳኛ። መጨረሻችሁ አያም ሻውን ከተጉ ችግር የለውም። ልካተው እንዳላቃልሽ አንተ ቡሪካ
ምን አይነት ሰው ነህ? ምን አይነት አሳፋሪ ሰው ነህ? ያመሃል እንዴ? በሽተኛ ነህ? ኧረ ቡሪካ በቀላሉ እንላቀቅ መስሏል። ምን አይነት ሰዎች ናችሁ? ያማችኋል? ሲጀመር ለዚህ ነው የጠራኸኝ? ለዚህ ነው እንዴት እንዳደረከው አይተሃል? ልጁን እንዴት እንዳደረጋችሁት? ቡሪክ ምን አይነት ስራ ነው? የልቡን አድርጎ ይሄዳል አይደለ? እሺ በጣም አመሰግናለሁ። ይሄንን ቪዲዮ ነው ብላችሁ ልቀቁት። እሺ ነገር መጨረሻችሁ አያምር። ተረዳኛ? መጨረሻችሁ አያምር። እሺ ችግር የለውም። እኔ አንድ ነገር ልንገራ። እሺ ከተጎዳ የሆነ ነገር ችግር የለውም። ከተጎዳ የሆነ ነገር አድርግ እናት። እሺ ና ስቲፈን ኒድ እሺ ደም ማታ እየደማ ነው። ያደማችሁት እናንተ ናችሁ፣ እኔ አይደለሁም እኮ ቡሪካ ነው። አልተረጋጋም እናት። እሺ ወንድሜ ይኸውልህ፣ ወንድሜ ምናምን ነገር አለ ግን እኔ አንድ ነገር ልንገር። ዝም ብለውና በቃ በስህተት አታስቧት። እሱ በስህተት ማለት ነው እኮ ደምታል። በቃ አይቶ በቃ ደምታል ምናምን አበለኝ። ና ስቲፈን ና እንደማላገኝሽ ያውቃል ልቤ፣ የኔ እንደማትሆኚ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ። ውስጤን እያዳመጥ ሲረበስ ስሜቴ መኖር እያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈቀርኩሽ ተስፋ ትቼ። ውስጤን እያዳመጥ ሲረበስ ስሜቴ መኖር እያስጠላኝ በማጣቴ ቃላት